እኔ አስታውሳለሁኝ የሆነ ያው ከክፍለ ሀገር ነው የመጣሁትና የሆነ ሰፈር ምናምን የሆነ ቢሮ ምናምን ፈልጌ አስታውሳለሁ ጆብ ክሬሽን ኮሚሽን የሚባል ቢሮ አሁን ወደ ሚኒስትሪ ኦፍ ሌበር ኤንድ ስኪል ሊኩዊዴት አድርጓል ወደዛና ቦሌ ነበረ ቦሌ ስካይላይት ጀርባ ጉግል ማፕ ላይ እንዲያሽከረክረኛል ለካ ከቱሪዝም ኢትዮጵያ ጋር ተቀላቅለው አንድ ፍሎር ላይ ነው ያሉት ኦኬ ሰው ስጠይቅ እንዴት አጠፍ ይሉኛል እንዴ ስታጠፍ የተወጥቻለሁ ጫካን ምናምን ጨርሼ ጃፓን ደርሻለሁ ከጃፓን እኮ ነው የመጣሽው በዚህ ጋር ሄጅ ምናምን ሲሉ በደሳለች በኩል ምናምን ገባና ከዛ ወደ ቦሌ ሚካኤል ላይክ ጉግል ማፑ ደግሞ you know exactly እንትና በዛው ጉግል ማፕ ከተከተልሽ የሆነ ሰፈር የሆነ ሀገር ትደርሻለሽ ደግሞ አላውቅም አይልህም ትንሽ ወረድ እንዳልሽ እንደዛ ያ እዛ ኢንፎርሜሽን ሌክቸሪ ነው የት ቢሮ የት ይገኛል ምን አይነት ሰርቪስ ይሰጣሉ you know ምን አሟልቼ መሄድ አለብኝ ምናምን የሚለው ከድራሻ ጀምሮ በጣም ሌክቸሪ ነው ሶ ኢንፎርሜሽን አክሰስ ማድረግ ሌላው ኔትወርኪንግ ላይክ እኔ እንዳልኩ ኬንያ ሄጄ ግሮዝ አፍሪካ ምናምን ሄጄ ነው እንደውም አሁን በጣም ጥሩ ነው ብዙ ኔትወርኪንግ ፕሮግራሞች ኢቨንቶች አሉ ቨርቹዋል አሉ ምናምን እንደውምና በጣም ላይክ እንዳሁን እንደ ፕሮግራም በጣም ሶ ኔትወርኪንግ ሶ that's where ዘለላንም ይወለድ ነው ሶ ኔትወርኪንግ ኤንድ ፖሊሲ አድቮኬሲ ኢቨንት በ3 አመት ውስጥ 11 ኢቨንት ነው ያደረግነው ላይክ ከ350 ሰው በላይ ነው አቨሬጅ የሚመጣው ያልመጡ ፖሊሲ አውጪዎች ትልልቅ ሚኒስትሮች የሉ ትልቅ ፕሮግራም ነው ዲዛይን ያደረግነው ኔትወርኪንግ እና ፖሊሲ አድቮኬሲ ላይ ሌላው አክሰስ ቱ ፋይናንስ ነው ትልቁ ችግር እሱንም ፈተነዋል ሰክሰስፉሊ ከንግድ ባንክ ጋር ፐር ስታርታፕ እስከ 10 ሚሊዮን ብር ድረስ ማለት ነው so this is all the service access to finance access to information networking እና ፖሊሲ አድቮኬሲ ሌላው ስኪል እሱ ደግሞ አሁን እንዴት like what's your challenge now ብትለኝ that's called skill እኔ እንዳልኩ ሰልፍ ሜድ ነኝ ሱቅ መሸጥ ነው ማቀው በቃ እኔ መሸጥ ነው ማቀው ነው ያ እና ሐሳቤን መሸጥ እዚህ ውስጥ የመጣውን ነገር መሬት አውርዶ መሸጥ ነው ማቀው ላይክ እና መሬት ማውረድ ነው ማቀው በጣም የሚገርምህ ነገር ቢዝነስ አድሚኒስትሬሽን ማስተርስ ራሴን ያስተማርኩት ቅዳሜና እሁድ የሳይንስ ተማሪ ነኝ ኤችአር እንዴት ነው ፋይናንስ ኦፕሬሽን ምናምን you know I don't know how to run a business like ተቋም ምናምን you know ከዛ በቃ like ገብቼ ተማርኩኝ ትምህርት ቤት ሄድኩት ድርጅቴ መምራት አቅቶኝ ነው ለምን ቅድም ኬሚስትሪ ላይ ነገርኩ አይነት ነገር ማኔጅመንት ላይ ማርኬቲንግ ላይ ምናምን ሁሉም ላይ አለ አንድ ሁለተኛ ነገር ኬሚስትሪውን ስማር ቀማሚ እንደሆነ የተማርኩት ገባ አይደል እንዴት ተቋም ይመራል ምንድነው ስትራክቸር ምንድነው ስትራቴጂ ምንም አውቀለህ ነገር የለም እንዴ ማለት አክሰሱም የለኝም ላውቀበት የሚችልበት ነገር ማለትና በደንብ አሸኝ ኢቭን ያኮ ቢኖር ስትራቴጂ ቢኖረኝ እዚህም ልፍታ በያሮጥም ገባ አይደል ሰብሰብ ብላለው ፎከስ አደርጋለሁ ላይክ ፒለሮች ይኖሩኛል ምናምን ከተቋም ነኝ you know then everything smoothly run ያደርጋል so skill በጣም ጋፓል ስቲል እኔ ራሱ ምንድነው ሳሚያውን እንደ ይዋዬ ችግርሽ ብትለኝ ይሄንን ገንዘብ ንግድ ባንክ ጋር ሎኬት አስደረገን ፐር ስታርታፕ 10 ሚሊዮን ብር አሁን የንግድ ባንክ ስልክ ሲደወልብኝ በጣም ነው ሼም የሚይዘኝ ይሄን ገንዘብ ታፕ ለማድረግ ብቁ ወጣት ደግሞ ቸገረን ልክ ያቺኛው ሳሚያ ማለት ነው ገባ አይደል most of ኢትዮጵያ ውስጥ ያለ የወጣት ቢዝነስ ወይ 1% ሀስል ነው ወይ ሳይድ ሀስል ነው ኤግዛክትሊ ስለዚህ የሚጠየቁት ዱ ዲሊጀንስ መኪና አይጠየቁ ቤት አይጠየቁ ማስያዣ አይጠየቁ ቢዝነሳቸው ከየት እስከየት መጥቶ ማርኬት እንትኑን በደንብ ግልጽ አድርጎ አሳይቶ ምናምን ሪተርን ኦን ኢንቨስትመንቱን ቁልጭ አድርጎ ምናምን ማሳየት መቻል አለበት ወረቀት ላይ ራሱ የለም በቃ ወይ አብርሃም ብቻውን ነው ያ ቢዝነስ ወይ ደግሞ አብርሃም ለሆነ ድርጅት ተቀጥሮ እየሰራ ፓራሌሊ ብልጭ ያለለትን ነገር ነው የሚሰራው ቅድም ያወራናቸው ዲሲፕሊኖች ደግሞ ያሉ ያበላሉ ኤግዛክትሊ ገባል ስለዚህ ደግሞ that's my challenge so አምስተኛው እንደውም አንደኛው ስኪል so ስኪል ኢንፎርሜሽን ኔትወርክ ፋይናንስ እና ፖሊሲ አድቮኬሲ so ግልጽ በሆነ ወይ ይሄን አድርገን የኢትዮጵያ ስራ ፈጣሪ ወጣቶች ማህበርን ዲሴምበር 3 2020
በኢትዮጵያ በ2013 ህዳር ማለት ነው። አሁን ህዳር ሲመጣ 5 ዓመት ላይሰንሱን ከወሰድን፣ ግን ከላይሰንሱ በፊት 3 months or 6 months ፈጅቷል። ላይክ ፕሮሰስ ምናምን ነገር ኢቨን አቶ ጅማ በደንብ አግዘውንም ማለት ነው እኛ ራሳችን በራሳችን እንትን ማለት ነው። ከዛ በኋላ በቃ ሎቢስት ሆንኩል። ስነ ምህዳሩ በቃ ምቹ መሆን አለበት። ስፈልግ ሶሻል ሚዲያዎች ላይ ጓላለሁ፣ ስፈልግ በየኢቨንቱ እጄ ማይክ ይዤ ምናምን ኧረ በእናታችሁ ምንድን የምታወሩት ነገር መሬት ላይ የለም፣ ይሄ እንዲያርጉት ይሄን አስተካክሉት ምናምን እንላለን። ከዛ በጣም ብዙ በሮች አንኳኳን። የመጀመሪያ ኢኖቬሽን ኤንድ ቴክኖሎጂ ሚኒስትር ነበር ይሄድ ነው። በጣም ጥሩ ሰውን የተቀበሉን ስቴት ሚኒስትር ነበሩ በወቅቱ ዶክተር አህመድ ዲን ይባላሉ። አሁን የአማራ ብልጽግና ምናምን አይ ቲንክ ትክክል አይደለም ስሙ አይ ዶንት ኖ ነው ያሉት። በጣም ነው ደስ ያላቸው። እንዴ እናንተ ተሰብስባችሁ በማህበር ከመጣችሁ እኮ በየዶሩ የሄድን ኦፖርቹኒቲ ሲመጣ እናንኳኳም፣ ጥያቄያችሁንም ሰብሰብ አድርጋችሁ አርቲኩሌት አድርጋችሁ ለመላክ ይመቸናል ምናምን አሉ። ያ እኛ but we are talking about youth economic empowerment። በቃ የኔ ሐሳብ የኔ ዓላማ ወጣቱን ሀብታም ማድረግ ነው። ዓላማውን መሬት አውርዶ ከገባር ሀብታም መሆን ማለት በዚህ በሚቆጠር ገንዘብ አይደለም፣ እሱም ያስፈልጋል። ግን አንተ ያሰብከው ነገር መሬት ካወረድክ ካንተ በላይ ሀብታም የለም። ስለዚህ ሐሳቡን የሚያወርድበት ምቹ ስነ ምህዳር ፈጥሬ ሀብታም ማድረግ ማለት ነው። በቃ ሶ ዩዝ ኢኮኖሚክ ኢምፓወርመንት። አሁን ይሄንን ሁሉ ነገር ስታደርጉ ኦፍ ኮርስ ፖሊሲ ማጽደቁ አለ፣ እያንዳንዱ ቻሌንጆች አሉ፣ የምትሄዱባቸው ነገሮች አሉ። ፋይናንሻል ቻሌንጆች አልገጠማችሁ? እንዴት ያለፋችሁት? ይኸውልህ 2 ነው ቦርዱ የፈረሰው። ሳምሩቅ ነው ላቪው ምናምን ብለውኝ ሄዱ፣ ምክትል ፕሬዝዳንት ሲቀር ሌሎቹ። ከዛ ድጋሚ ደግሞ እንደዚህ አስረድቼ ቤቢ በዛ ሰዓት ባገኘ አንተም ተገባ ነበር። እንደገና ድጋሚ 2ታችን ብቻ ቀርተን ሁሉም በቃ ወጡ። ምክንያቱም ሲያዩት ሩቅ ነው ገብቷቸዋል። እኔ ነኝ እና ቫይስ ፕሬዝዳንት ነን በቃ እንትን ያልነው እንጂ ሌሎቹ አይ we don't want to waste our time ምናምን። እንደወጣት ደግሞ የሚያደክሙ ነገሮች ደግሞ አሉ። አዎ እና እሱ ሄዱ። ከዛ 2ኛ በሰው እንደዚህ በአጋጣሚ ነው የሚያወቋቸውን ሰዎች ደግሞ እንደገና ሰብስበን አደረግን። እነሱም 1 ዓመት ምናምን ሰርቭ ካረጉ በኋላ አይ we love you ግን በቃ ምናምን አሉ። ከዛ ደግሞ ቻሌንጆችም አሉ ገባ። በጣም በወጣት ምናምን የሚመጡ ገንዘቦችን ኢንጆይ ማድረግ የሚፈልጉ ግለሰቦች አሉ። እነሱ ደግሞ ማህበሩ እንዲፈርስ ይፈልጋሉ። ሶ 2ኛ ዙር እንኳን በጣም እጅ በዛበት ቦርዱን ሎቢ ያረጋሉ እንዲፈርስ ማህበሩ። ለምን አብርሃም ሳሚያ ምናምን የሚባሉ ወጣቶች አሉ ብለው ነው ፕሮፖዛል ጽፈው ከዶነር ገንዘብ የሚቀበሉት። እኔ እናንተ ማህበር መስርተን ፊት ለፊት ስንሰለፍ ደግሞ ኮንፈርት አይሰጣቸው። እሱ ደግሞ ሌላ ቻሌንጅ አለው ገባ። ሶ በጣም ድራማ ነው ደግሞ እሱ። ስለዚህ ኦኬ በቃ እናፍርሰውና እነዚህን ሰዎች ገንዘብ እንቀበላቸው ምናምን ብለው መጡ ማለት ነው። አይ በቃ ሄዱ። ከዛ ላይ 3ኛ ቦርድ ተቋቋመው። ከ3ኛው ቦርድ ጋር ያለ እኔ ቦርዱን ቼር አደርጋለሁ፣ ያው ፕሬዝዳንት ነኝ። ከዛ ፋይናንሱ ላይ ስመጣለን እሺ we are the investor እኔና ቫይስ ፕሬዝዳንት እሱ ሲኤንሲ ማሽኖችን ምናምን ነው ማሽን ነው የሚፈጥረው፣ ማሽን ነው የሚሰራው። ከተለያዩ ነገሮችን ኢምፖርት ያደረገ በዚህ ወርሱ የቤት ኪራይ ይከፍላል። ቲምም አናበዛም፣ 2-3 ቲም ነው የምናደርገው። እኔ ፉል ታይም አለው ቮለንቲር ያረኩ ነው። እኔ ከፍላለሁ እሱ ይከፍላል፣ እየተቀባበልን ከዛ ልክ 6 ወር ምናምን እንደዛ ካረግን ሳይፕ የሚባል ካምፓኒ መጥቶ $8,000 ሰጠን። የዛኔ $50 ነው ምናምን ነበረ። ሶሱ ቤት ኪራይ እንትን እቃ ነገርኩ የኔ ከሰርኩት እቃ ሙሉ ስላለ ምንም አላሳሰበንም። የሰራተኛ ደሞዝና ቢሮ ከዛ ያለን ስንመጣ የተለያዩ ተቋማቶች ከዛ ዘለላ ዲዛይን ሲደረግ ደግሞ ስፖንሰርሺፕ ደግሞ እኛ ዘለላን ትልልቅ ሰዎች ስለሚመጡ ጉዳዩንም ክብር ለመስጠት ትልቅ ኢንቨስትመንት ነው። ስክሪኖቹ ምናምን አሁን የምታያቸው ኢቨንቶች ዘለላ ብቻ ነበር የነበረው። ይሄ አይ ካን ሴይ ፕራውድሊ ማለት ነው። ዲጂታል ፖዲየም፣ ኮፊ ቴብሉ ምናምን ስክሪን ላይክ እስከ
100 ምናምን ሜትር ስኩዌር ስክሪን ምናምን ነው ታውቃለህ የምንከራየው። ትልቅ ኢንቨስትመንት ነው። ኢትስ ቬሪ ኤክስፔንሲቭ። ለምን የምናመጣው ሚኒስትር፣ ስቴት ሚኒስትር፣ ፖሊሲ አውጪዎች፣ ትላልቅ ኢንቨስተሮች፣ ኢንተርናሽናል ሰዎች፣ ኢቨን የዩኤንዲፒ ሪጂናል ዳይሬክተር ከኒውዮርክ አምጥተናል። ትልልቅ ነው። ሪስፔክት ማድረግ አለበት ማለት ነው። የመጀመሪያው ኢቨንት ነው ሳይንስ ሙዚየም ላይ ጠቅላይ ሚኒስትሩ ኦፕን ካረጉት በኋላ። አድዋ ላይም የመጀመሪያው ፕራይቬት ኢቨንት ነው የኛ ማለት ነው። ከዛ ስካይላይት እንዲህ ቦታ ነው የምናዘጋጀው ነው። እዛ ላይ ደግሞ ስፖንሰሮች መምጣት ጀመሩ። ከዛ ማስተር ካርድ ፋውንዴሽን 1 ዓመት አገዘን። ኪሳችን ውስጥ አልገባንም፣ ግን በመሀል ትራንዚሽን ታይም ይኖራል። ፕሮጀክት አልቆ ሌላ ፕሮጀክት እስኪመጣ ምናምን። ሌላው ደግሞ እኛ ፕሮጀክት አንቀበልም። ለምን? ሞስት ኦፍ ፕሮጀክት የሚመጣው የዶነሩን ቻሪታብል ፐርፐስ ፊት ለማድረግ ነው። እኛ ደግሞ የምንፈልገው እኛ አርቲኩሌት ያደረግነው ቅድም የነገርኩ 5 ችግር አለ፣ ለሱ ነው። ኤድ ደግሞ ቢዝነስ ነው። ስለዚህ አይ በቃ ሄዶ ፎከስ ብለን በቃ እሱ ብዙ ዋጋ አስከፍሎናል፣ ፋይናንሻሊ ማለት ነው። በጣም ብዙ ዋጋ ነው ያስከፍለን። ምክንያቱም የዶነር ቻሪታብል ፐርፐዙ ፊት ካላደረገ ለምን ይሰጣል? ገባ አይደል? ሌላው ደግሞ ዶንት ፎርጌት ፕሮብለሙ እስካለ ድረስ አንተ ለነሱ ደሞዝ ነህ። ደግሞ ስለ ኢምፓክት ነው የምናወራው። ስለዚህ አስቸጋሪ ነው። ማስተር ካርድ ፋውንዴሽን በጣም ጥሩ ካንትሪ ዳይሬክተር አቶ ሳሙኤል በጣም 8 ወር ነው የፈጀው ባኬንድ ፎርዙ ገንዘቡን ብቻ ለማስለቀቅ። የ1 ዓመት በጀት ለማስለቀቅ 8 ወር ፈጅቷል። ረጅም ጊዜ። ያ ባኬንድ ፎርዝ ኢሜይሉ ይሄንን እንዲያርጉት አናረግም፣ ይሄኛ ዓላማ አይደለም፣ ይሄንን እንደዚህ ያርጉልን፣ እነሱ ደግሞ ይሄኛ ቻሪታብል ፐርፐዝ አይደለም። ይሲ ስንመላለስ ማለት ነው በጣም ብዙ መቶ ምናምን ኢሜይሎች ነው የተጻጻፈው ይሆናል። አዎ እና ደግሞ እውነቱን ለመናገር ኢትዮጵያ ውስጥ በጣም ኢምፓክትፉል የሆነ በጣም ብዙ ነገሮችን መቀየር የቻለ ከኢትዮጵያም አልፈን ደግሞ 4 ኢንተርናሽናል ሀገር ቻይና ስቶክሆልም ለኢሮፕ፣ ቻይና ለኤዥያ፣ ለዩኤኢ አቡዳቢ ላይ፣ ለሚድል ኢስት ደግሞ ለሳውዲ አረቢያ ላይ ኦፊሶች ከፍተናል። እኔ ፐርሰናሊ 22 የአፍሪካ ሀገራትን ቼር አረጋለሁ። አፍሪካን አሊያንስ ኦፍ ያንግ አንትረፕረነርስ አሶሲዬሽን እንዲመሰረትም ምክንያት ነን። we are the champion for the region። ሌላው ቤጂንግ ላይ ኢንተርናሽናል አሊያንስ ኦፍ ያንግ አንትረፕረነርስ አሶሲዬሽን አለ። እዛ ላይ 59 ሀገራቶች አሉ። እኔ አፍሪካን ወክዬ ኤግዚኪዩቲቭ ኮሚቴ ነኝ። 7 ኤግዚኪዩቲቭ ኮሚቴ ነው ያለው በ7ቱም ኮንቲኔንቶች ማለት ነው። ናሽናል፣ ኮንቲኔንታል፣ ኢንተርናሽናል ኮፍያ እንዲኖረኝ ያደረገው አወር ፎከስ ነው።